ሰላም ውድ የቻናላችን ተከታታዮች የምታዩት ኤድና ሞል ነው ማለት ነው። እነዚህ ህንጻዎች አሉ። ደሴ ሆቴል፣ ትሪንቲ፣ አለምነሽ ፕላዛ አለ። ከሱ ቀጥለው ደግሞ ዲማ ሆፕሪቲ እያስገነባ ያለው G+24 ዩና አፓርትመንት አለ። ከግራውንድ እስከ ስድስተኛ የንግድ ሱቆቹ ነው። ከዛ በኋላ ደግሞ መኖሪያ ቤት ማለት ነው። የንግድ ሱቅ ስትፈልጉ ልክ እንደዚህ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን ከ20 ካሬ ጀምራችሁ የግላችሁ ማድረግ ትችላላችሁ ማለት ነው። መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ የተናጠል ዲጂታል ካርታ የተዘጋጀላቸው አፓርትመንቶች ናቸው። እንደምታዩት አለምነሽ ፕላዛ ቀጥለን እየሸጥናቸው ያሉ ማለት ነው። ከካሬ ጀምራችሁ የንግድ ሱቅ መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የተናጠል ዲጂታል ካርታ የተዘጋጀላቸውን አፓርትመንቶችና የንግድ ሱቆች እየሸጥን ነው የምንገኘው በቦሌ ኤድና ሞል። ታዲያ እዚህ ጋር የንግድ ሱቅ ወይም መኖሪያ ቤት ብትገዙ የኢንቨስትመንት አማራጩ የሚታወቅ ነው። በጣም ፕራይም ሎኬሽን ነው። ብዙ አክሰሶችን በቀላሉና አንድ ላይ የምታገኙበት ቦታ ነው። ብዙ የመንገድ አማራጮችና ብዙ ኢንተርናሽናል ተቋማት የሚበዙበት ኤሪያ ነው። ለገስት ሀውስ ወይም ደግሞ ለመኖሪያ መሀል ከተማ ላይ ብትኖሩበት በቀላሉ ብዙ ነገር በአንድ ላይ የምታገኙበት፣ ለገስት ሀውስ ደግሞ ብታከራዩት በቀላሉ የእናንተ አፓርትመንት ከማንም በላይ ፕራይም ሎኬሽን ስለሆነ በሆቴል ስታንዳርድ የሚከራይላችሁ ነው የሚሆነው ማለት ነው። የምታዩቸው ለገስት ሀውስ የሚውሉ አፓርትመንቶች ናቸው። ከላይ አለምነሽ ፕላዛ ከላይም ደግሞ ከደሴ ሆቴል ከላይም ያሉ አፓርትመንቶች ናቸው ለገስት ሀውስ የሚሆኑ። ታዲያ የኛም አፓርትመንት ልክ ለዚሁ ፐርፐዝ ተዘጋጅቶ ሽያጭ ላይ ነው። ከባለ 1 መኝታ እስከ ባለ 4 መኝታ ማለት ነው በ25% ቅድመ ክፍያ አሊያ ደግሞ ሙሉ ከፍላችሁ እስከ 10% ቅናሽ ተደርጎላችሁ የተናጠል ዲጂታል ካርታ እንሰጣችኋለን ማለት ነው። ታዲያ ይሄ አፓርትመንት አሁን ላይ G+24 ነው። እስከ 19ኛ የፓርቲሽንና የጂፕሰም ስራ ደርሰናል አሁን ላይ። ታዲያ ይህን አፓርትመንት በ25% መግዛት ትችላላችሁ ከባለ 1 መኝታ እስከ ባለ 4 መኝታ። የንግድ ሱቅ ደግሞ እንደምታዩት ለኦፊስ ከፈለጋችሁ፣ ለሰርቪስ፣ ለዲስፕሌይ፣ ለኤሌክትሮኒክስ ብቻ ለካፌ፣ ለፋርማሲ እንደምታዩቸው ለንደን ካፌ አለ። እዚህ ጋር ደግሞ ፋርማሲ አለ። አይታችሁት ከሆነ ለቤላ ፋርማሲ ቡቲኮች አሉ፣ ካፌዎች አሉ። ልክ እንደዚህ ለተለያየ ፐርፐዝ ነው የሚሉት የንግድ ሱቆቹ። ታዲያ እነዚህን ሱቆች ዛሬውኑ አክሰስ ማድረግ ትችላላችሁ ማለት ነው። እኛም ከ4 ወር በኋላ የምናስረክባችሁ የንግድ ሱቆችን ካርታና ፕላን አዘጋጅተን እየሸጥን ነው የምንገኘው። መኖሪያ ቤቶችም አሉን እንደምታዩቸው። ኦልሞስት አሁን ፊኒሺንግ እየሰራን ነው የምንገኘው። የንግድ ሱቆችን ከ4 ወር በኋላ እናስረክባችኋለን። መኖሪያ ቤቶችን ደግሞ እስከ 1 አመት ጥንቅቅ አድርገን እናስረክባችሁና አፓርትመንቶች እየሸጥን ነው የምንገኘው። ታዲያ ያው ዛሬውኑ መግዛት ትችላላችሁ። የንግድ ሱቅም መኖሪያ ቤት አፓርትመንትን በመሀል ቦሌ እንደምታዩት ይሄ ቦሌ መድኃኔዓለም ነው። አደባባዩ አሁን ስለፈረሰ ነው እንትን ያለው። ኤድና ሞልና መድኃኔዓለም ህንጻ ይታያሉ። ከሱ ፊት ለፊት ነው ያለው እንግዲህ እኛ አፓርትመንት ወይም ደግሞ ከቦሌ ሃይ ስኩል ፊት ለፊት ማለት ነው። ስለዚህ የንግድ ሱቅና መኖሪያ ቤት አፓርትመንት ላይ ኢንቨስት ብታደርጉ ስፔሻሊ ለኢንቨስትመንት በጣም ተመራጭ ሎኬሽን ነው። ይሄ ስማርት ሮድ ነው በመሀል የሚያልፈው። ዩናይትድ ኔሽን 1.2 ቢሊዮን ብር በጅቶ እየተሰራ ያለ በእንግሊዝ ኤምባሲ እስከ ጫካ ፕሮጀክት በፍሬንድሺፕ አለም ሲኒማ ኤርፖርት ድረስ የሚሄድ መንገድ ነው ማለት ነው። ታዲያ ፊት ለፊቱም ስቴዲየም ይኖራል። የኛ አፓርትመንቶች ደግሞ ዙሪያቸውን በባልኮኒ የተከበቡ ናቸው ማለት ነው። ስለ እነዚህ አፓርትመንቶች ስትፈልጉ ዋትስአፕ ላይ ኮንታክት ብታደርጉኝ እኔ ካሳሁን እባላለሁ። የዲማ ሆፕሪቲ ሽያጭ አማካሪ ነኝ። ሙሉ መረጃ ፎርዋርድ ማድረጋችሁ ይሆናል ማለት ነው። ለበለጠ መረጃ ታች ባለው ስልክ ኮንታክት አድርጉኝ። መልካም ጊዜ